ሰላም እንዴት ናችሁ? እነዚህ የምትመለከቷቸው 35 ቀናቸው ነው ዛሬ ላይ ማለት ነው። መንታ ነው የተወለዱት። እንደምትመለከቷቸው እድገታቸው በጣም ምርጥ የሚባል ነው። በቃ ጥሩ አስተዳደግ መንታ ሆኖ እንደዚህ አይነት እድገት ምርጥ የሚያስብል ነው። እናታቸው እዛ ጋር አለች። ነገር ግን ዛሬ የመጣሁበት ዋና ዓላማ ምንድነው? ፍየሎች እንግዲህ ሁለትም ሶስትም ይወልዳሉ ታውቃላችሁ፣ አራትም አምስትም ድረስ ይሄዳሉ። ነገር ግን በሀገራችን ላይ ትልቁ ችግር ምንድነው? ጽንሱን በበቂ ሁኔታ ለማሳደግ ወይም ደግሞ ግልገሎቹ ሲወለዱ የመሞት አይነት ባህሪ ያላቸው እና ፍየሎቻችሁ የእርግዝና ጊዜያቸውን ብቻ አይደለም ወይም ደግሞ 2 3 4 መውለዳቸውን ብቻ አይደለም ማየት ያለባችሁ። ብዙውን ጊዜ እኔም ከገጠሙኝ ችግሮች አንፃር ብዙ ጊዜ የሚያጋጥመኝ ምንድነው? በተለይ እርጉዝ ሆነው እኔ ጋር የመጡ ወይም ደግሞ ክበድ ሆነው እኔ ጋር የመጡ ሲወልዱ ምናልባት 3 ይዘው 2ቱ ብቻ ይተርፋሉ ወይም ደግሞ 2 ይዘው አንዱ ብቻ ይተርፋል። እንደዚያ ነገሮች አጋጥመውኛልና ይሄን ነገር ለማስተካከል አመጋገብ ላይ በደንብ መሰራት መቻል አለበት። ያ ማለት ለሁለቱም ጽንስ የሚበቃ ኒውትረንቶች ወይም ደግሞ ንጥረ ነገሮች በደንብ መውሰድ መቻል አለባቸው። እንዲሁም ደግሞ አካላዊ ሁኔታቸው ማስተካከል አስፈላጊ ነው። እዚህ ጋር ያሉት ፍየሎች አቋማቸው አሁን ገና እየተስተካከለ ነው። እንደዚህ ያልነበሩ በጣም የተጎዱ የሚባሉ ፍየሎች ናቸው። ጥሩ የሆነ የቦዲ ስትራክቸር አላቸው፣ ነገር ግን ደግሞ በጣም የተጎዱ ናቸው። ስለዚህ ጽንሱን በአግባቡ ማሳደግ አይችሉም ማለት ነው። የሚመገቡትን ለራሳቸውን ቦዲ ሜንቴናንስ ስለሚያስፈልጋቸው ከዛም በዛ መልኩ መታየት መቻል አለበት ማለት። ስለዚህ 2 እና 3 ብዙ ጊዜ ሀገራችን ላይ ገጥሟችሁ ከሆነ 3 ወልዳ አንዱ ብቻ ነው የተረፈው ወይም ደግሞ 2 ወልዳ አንድ ብቻ ነው የተረፈው። እንደዚህ አይነት ነገር ይገጥማልና 3 ወልዳ 3ቱንም በአግባቡ ማጥባት ስትችል ለዛ በቂ የሆነ ወተት ማምረት ስትችል ነው በደንብ እርባታ የሚያሰኘውና እነሱ ነገሮች ከማስተካከል ጋር ተያይዞ ቅድም እንዳሳየኋችሁ እነዚህ ግልገሎች እዚህ ጋር ያሉ ግልገሎች ይኸው እነዚህ 2ቱ ግልገሎች ማሳያ ናቸው። እዚህ የተወለዱ ናቸው፣ እዚህ የተረገዙ ናቸው። በቃ ጥሩ አስተዳደግ 35 ቀናቸውን እንደምትመለከቷቸው በጣም ግዙፍ ሆኗል። 2ቱም ወንዶች ናቸው። ወደዚህም ደግሞ ስንመለከት እኔ ጋርም መተው አንደርዌት የሆኑትን ለማስተካከል ስራ እየሰራው ነው። ተጨማሪ ደግሞ ከአመጋገብ ጋር ተያይዞ መሰራት ያለባቸው ነገሮች በደንብ አሳያችኋለሁ። ነገር ግን እርባታ ሲባል ብዜቱን ብቻ አይደለም ቁጥሩ ብቻ ሳይሆን ጥራት ያላቸው ግልገሎችንም ለማግኘት መሰራት ይኖርባቸዋል። ቀጣይ ላይ ደግሞ ወደዚህ ማሳያችሁ እዚህ ጋር እነዚህ ግልገሎች ናቸው። ኦልሞስት ሁሉም መንታ በሚያስብል ደረጃ የተወለዱ ናቸው። ስለዚህ ከዚህ ጋር ተያይዞ የተወሰኑ ሞርታሊቲዎች አሉ። ከዚህ ውስጥ የደከሙ የሞቱ ይኖራሉ። እንዲሁም ደግሞ ግን አቋማቸው ጥሩ እየሆነ የመጣበት ሁኔታ አለ። ያም እዛ ጋር የምትመለከቱት እኛ ጋር የተወለደ ግልገል ነው። በጣም በአጭር ጊዜ ውስጥ ብቻ ወር ከ15 ቀን ገደማ ይሆነዋል። በጣም ጥሩ የሆነ አስተዳደግ አላቸው። ሁሉንም የምትመለከቷቸው መንታ ሊወልዱ የሚችሉ ናቸው። ከዚህ ውስጥ 1 ወይ 2 ፍየል ብቻ ነው አንዳንድ የወለዱት ማለት ነው። ከዚህ በኋላ እንግዲህ አንዳንድ የወለዱትንም 2 እና 3 እርግዝና እንዲይዙ ስራ እየሰራን ነው የምንገኘው ማለት ነው። ተጨማሪ ቲፖችን ወደ እናንተ አደርሳለሁ። ሰላም